ይኸውልህ አንድ ምን ነው መሰለህ አንድ መኪና ነበረችኝ ዴክስ እና ለሰርግ አከራያት ነበር ከዛ አንድ ቀን ስራ እኔ የሆነ የምሄድበት ቦታ ስለነበር ለሹፌር ሰጠሁት እና ስራ አገኘና እሱ 1200 ብር ተነጋገረና ወደ ሱሉልታ አካባቢ ይዟት ሄደ እና እነሱ ጋር 500 ብር ቀሪ አለ ስራውን ከጨረሰ በኋላ ሊሰጡት ማለት ነው ኦኬ መጨረሻ ከጨረሰ በኋላ 500 ብር ሴድ ኦሮ ሰላም ነው ፍሬንድ ምናምን ወጣቶች ናቸው በቃ ጥብለዋል ሰላም ነው ምናምን ብለው ዘር ተቀበሉት ምናምን ቁርስ ጋበዙት በላ ምናምን በቃ ከኛ ጋር ምንም እንዳትጨነቅ ምንም ችግር የሚረብሽ ነገር የለም ምናምን ብለው በቃ እንትና አረጉት ከዛ እሱም ደስ አለው ምናምን ከነሱ ጋር አውሮ ቤቷ ሙሽሪት ሄደ ከዛ ከሙሽሪት ወጡ ሽርሽርዛው ሱሉልታ አካባቢ ምናምን ዞሩ ምናምን ከዛ የሆነ ሰዓት ላይ ሙሽራው እንግዳ የሚያስተናግድበት አዳራሽ ላይ እነሱ ገቡ እሱ ውጪ አይኔ በቃ ውጪ ቀመጣለሁ ምናምን አለ ከዛ ናገባና ተጣማው ሲል ታይኖ ነው ችግር መኪያስ ለምን አልተጣም ምናምን አላቸው ኦኬ በቃ ችግር የለም አሁን እሱ እዛ መኪናው ውስጥ ቁጭ ብሎ ተጠብቃቸዋል እነሱ እዛ ግለው አለካ ከዛ ግለፏ ብለው መጡ ሲመጡ ጧት በሰላም በፍቅር ሲያጫውቱ ነበሩት መጡና መጨፈር ጀመሩ መኪና ውስጥ ከዛ እሱ ደግሞ ሼም ያዘው አራት ጨፍሩ ለማለት ነው ፕላስ ደግሞ የሰው መኪና ነው ገባ ግራ ተጋባ ከዛ እየሄዱ አራባ የሰው መኪና ነው አደብድቡት መስጥንቱን ቆርቆሮን አደብድቡት ሰውየው ይጠይቀኛል ምናምን አላቸው አንዱ በፍቅር ሲያስተናግድ ምን አባቱ ያመጣል ምናምን ብሎ መሳደብ ጀመረ እንደውም አንደኛው ደግሞ እንደዚህ ያወጣና እግሩን በማርሹ በኩል ያወጣና ፊት ለፊት ቁጭ ምን ተመጣለህ ምናምን ብሎ እግሩን አወጣና ማርሹ ላይ እንደዚህ ያጋደመለት ከዛ በቃ ነገር ተለወጠ የሚገርም ነገር አረበና ተገናን ሳለኝ ብለው እንዳልደግምልህ አለው ታውቃለህ ጠበበኝ ሁለት ያጣለበት ከዛ በቃ ነገሩ ለተበላሸ በቃ ቢለምናቸው ምን ቢል ከዛ ልክ ወንዱ ቤት ሲደርሱ ከመድረሳቸው በፊት እንደዚህ እንትን አለ ምንድነው እኔ አውቀዋለሁ ቦታውን እንትን እርሻ እንደዚህ አቋርጠ ነው የምትሄደው ከዛ አቋርጠ ከመሄዱ ልክ ፒስታ ከመግባቱ በፊት 500 ስጡኝ አላቸው እዛ ርስና ይሰጣል ማለት እዚህ ኮረኮንች ማርጋው ሲል ትሄዳታለህ ምናምን ማለት እሺ ብሎ ነዳው ከዛ እዛ ከደረሰ በኋላ ተነሱና ላጥላጥሎ ጠፉ በዳለ 500 ይብላቸው ዘርበል እዛ የከፈል ነው ይበቃናል ማለት ብለው የከፈሉት እኮ ስንት ነው 700 ብር ነው ማለት የከፈሉት ከለከሉት በቃ እብዶነ በቃ አረባካችሁ በስልምናችሁ ዛን ተጥምራም ብለው ገብተው ውስጥ ተቀላቀሉና መጨፈር ጀመሩ ከዛ ማንን ያዘ ወይ በዳለ ነው በጣም አዘነ በጣም ተናደደና ወይኔ አሁን እንዴት አርጌ ልነግረው ነው ምናምን ብሎ በቃ ለምን የለውማ ከዛ ላይ ነው እኔ ደግሞ ማስበለት ልጅ በቃ በጣም እየተናደደ መንገድ ጀምሮ ወደ ቤት ሲመጣ ስልኩ ጮኸ ሲያው የሱ ስልክ አይደለም የሚጮህ እንዴ የማን ስልክ ነው የሚጮህ ዙር ምናምን ሲል የልጁ ስልክ ጥሏል ለዛው ኮግሩ ያወጣው እንደዚህ ስልኩ ቁጭ ብሏል አንተም ጩህ እኔም ነግረዋለሁ ወደ አዲስ አበባ ከዛ ስልኬን ይዞ መጣ ምናምን ቢለፈልፍ የለም በቃ ልጅ አላየውም አለ በቃ በ500 ገዛውታል እንደዛራ በቃ ታላየው የእግዚአብሔር ኮሽተታ እኮ እንደዚህ እኮ ነው የለፋተ ደላላው ገመጡ ልጁ አላየውም ብሏል ምናምን አለ በቃ ይዮብ እኔ ማቀው ስንት በከረዳየው ስንት እንደተወረወረብኝ ነው ስንት ነገር ነው ማቀው ላንተ 500 ብር ተጣለው የኔ 500 ሞላና ሰጠኝ ከ300 ብር ማም ጨመረ 300 ብር ሰጠኝ ያ 200 ለሱ የሚሰጠው ነበር ገባ እግሩን ላከው በበርሹ